መጽሐፍ ሲናገር ሐዋርያት ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም ይላል። ወዳጄ መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን አንድ ስም አለ። ይህ ስም ከስሞች በላይ ወዳጄ ክርስቶስ ኢየሱስ ወደዚች ምድር ላይ የመጣው እሱ አምላክ ነው። ሰው ነው። ክብሩን በመቀማት ሳይቆጥር ከሰውም የሰው ባሪያ ሆኖ ወደዚች ምድር ላይ የመጣው ለአንተ ነው ወዳጄ። በሕይወት ላይ ያለን ቀንበር፣ በሕይወት ላይ ያለን ሸክም፣ በሕይወት ላይ ያለውን ጭንቀት ሊያራግፍ የመጣው ኢየሱስ ነው። ይህንን ጌታ ወደ ልብ አስገባ። ከዚህ ጌታ ጋር ታረቅ፣ ንስሐ ግባ ወዳጄና ይህ የምሰብከው ስብከታችን ልጁ ኢየሱስ ክርስቶስ ነው። ሃይማኖትን አይደለም። ነፃ የምትወጣው በዚህ ወንጌል ነው። ወንጌላችን የሆነው ኢየሱስ ነው። ነፃ የሚያወጣው ኢየሱስ ነው። የምስራችን የሆነው ኢየሱስ ነው። ወዳጄ አንተ ነፃ የሚያወጣ ለምድርና ሀገራችን ሁሉ ነፃ ማውጫ መንገድ እየተመክራችኋል። አው ጌታ ኢየሱስ ክርስቶስ ስለና ስለንዘ እሱ ታሶ መስቀል ላይ ሕይወቱን ስለና ስላንተ ሰጥቷል። ወዳጄ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ይህ የከፈለውን ዋጋ መጽሐፍ ሲናገር እኛ የተሰቀለውን እንሰብካለን። ወዳጄ ጌታችን መድኃኒታችን ኢየሱስ ስለና ስላንተ ሞቷል። ሞቶ ማልቀረት ከሙታን ተነስቷል። ወዳጄ ይህ ተነስቶ አሁን በአብ ቀኝ ስለኛ የሚማልደው ጌታችን መድኃኒታችን ኢየሱስ ክርስቶስን እንሰብክላችኋለን። ወዳጄ በዚህ ጌታ እመን። ጌታ ኢየሱስ ክርስቶስ ስለ አንተና ስለ እኔ እሱ እንደሚታረድ በግ የተነዳው ስለ አንተና ስለ እኔ ነው። ስለዚህ በዚህ ወንጌል አትፈር። ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ አደባባይ ስለ አንተና ስለ እኔ ሲሰቀል አላፈረም። በዚህ ወንጌል አትፈር። ና ወንጌላችን አያሳፍርም። ወዳጄ ነግራሉ ኢየሱስ ክርስቶስ መስቀል ላይ የሞተበትን ይህንን ወንጌል እንሰብክልሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንተ የተሰቀለበትን እሱ ለአንተ የሞተው እሱ ራቁቱን በአደባባይ ተሰቀላለን። ይህንን በዓለም ስታከብር ወዳጄ ነግራሉ እሱ የከፈለውን ዋጋ እንድታስብ ነው። እሱ ስላንተ የሞተው እሱ እንድታስብ ነው እንጂ እኛ በዚህ ሰዓት መብልና መጠጥን አንሰብክልህ። ወዳጄ በዓላት ትዝ ሲልህ ወይንም መብልና መጠጥ አይደለም። ማንም በመብልና በመጠጥ አይፍረድባቸው። ወዳጄ መጽሐፍ ቅዱስ ሲናገር ራሱ ሰበት ለሰው ልጆች ጌታ አይደለም። የሰው ልጅ በሰበት ላይ ጌታ ነው። አንተ